እንኳን በሰላም መጣችሁ። ሞራል ያስፈልጋችኋል። ሞራል ያስፈልጋችኋል። ተቃዋሚ ወንጌታን ይወጣ ወረዱ ቃወጣ ቃፉ ተቃወ ቀጣቲ ወዲ ያተባዲ ሊመጣ መንግስት ተቁጥዬ እንዴት አረፈዳችሁ? ሞራል ኦንሊ ታታቂታ ተኛ አጠባግረት ነው ኮተየለ ቀጥቶ ሲባዶ ላንድነት ሞራል ብራቮ ልጅ ነጋይታ በጣ ዱጋያ ቢጋይ ነጋይታ በጣ የሩጫ ጊዜ አብቅቶ የሽሽት ጊዜ አብቅቶ ጫካ ለጫካ የምንጓዝበት ጊዜ አብቅቶ ተሰብስበን በዚህ መልክ በዚህ ቁጥር እዚህ ከተማ ላይ ስንገኝ ፈጣሪ እጅግ አድርጌ አመሰግናለሁ። እዛው አጠገቤ ነበር። በኋላም ተኩሰው ማለትም እነዚህ ልማቶች ዛሬ በሚሊዮኖች የሚቆጠር ሀብት በአንድ ቀን ወድሞ መች ነው ምን መልሰው? አሁን ይሄኛው የእርቅ ፕሮግራማችሁ አንድ እድሉ ወይም የሚፈጠረው እድል የባከነውን ጊዜ እንዴት እናካክሳለን፣ የልማቱን ጊዜ እንዴት እናካክሳለን፣ ከትምህርት ውጪ የሆኑ ተማሪዎች በተረጋጋ ሁኔታ እንዴት ትምህርት ይማራሉ የሚለውን እድል ይፈጥራል። ስለዚህ ይህ የይቅርታና የእርቅ ፕሮግራም በጣም ወሳኝ ነው የሚሆነውና እንግዲህ ይቅርታ ጥፋትን መደገፍ አይደለም። ይቅርታ መደራረግ ማለት ጥፋትን ደግፈን ጥፋት ልክ ነው ማለት ሳይሆን ይቅርታ ማለት ወይንም በዚህ አይነት የይቅርታ ኮንፈረንስ ማድረግ ማለት የጥፋት ሞገድ ከሚሄድበት ከሚጓዝበት እንዲቋረጥ ማድረግ የሚያስችል ኃይል ስላለው ነው ይቅርታ የምናደርገው። የባሰ ችግር የባሰ ጉዳት ሳይመጣ በአጭሩ ለማስተካከል የሚያስችል ስለሆነ ይቅርታን የምናደርገው። እንግዲህ ይቅርታ ይሄ ከሆነ ግን ፍትህ በይቅርታ ውስጥ ግን ሊጨፈለቅ አይገባም። ፍትህ በተለይ ከባድ ወንጀል የፈጸመ በይቅርታ ውስጥ ሊሸፈን አይገባም። ቢሆን ጥሩ ነው፣ ቢደረግ ጥሩ ነው። ነገር ግን ይቅርታን በመተማመን ላይ ወይም በነገ ተስፋ ላይ አይገነባም። አሁን የያዝነው የይቅርታ ፕሮግራም ከባድ ወንጀል የሰሩ ሁሉ ይምጡ ይግቡ ብለን ብንል ምናልባት የይቅርታን መንፈስ ፍትህና ይቅርታ ስለማይጋጩ ማለት ነው፣ መጋጨት ስለሌለባቸው እነዚህ ነገሮች ራሳቸውን ችለው የሚሄዱ መሆን ይኖርባቸዋል። አንድነት ተጠብቆ አሁንም መኖር የሚቻልበት ከተማ መሆን ይኖርበታል። ዓለምንም ጥፋቱ የተለያየ ቦታ የተሰደደ በቀየው ተቀምጦ በቀየው አርፎ እንደ ትላንትናው ሰገን ከተማ አምሮባት ሸቀጡ ገብቶ እህሉ ገብቶ እንደ ቀድሞ መኪናዎች ሲመላለሱ ሲሽከረከሩ ነጋዴ ሲያድግ ነጋዴ ሲለማ መቀጠል መቻል አለበት። ከግጭት የሚተርፍ ምንም ነገር ስለሌለ ጥያቄ አይጠፋም መቼም። ጥያቄዎች ግን በውይይት ጥያቄዎች ግን በንግግር መሆን አለባቸው። እነዚህን ከሽማግሌዎች ጋር ባደረጋችሁት ውይይቶች በተደጋጋሚ ያነሳችኋቸው ነጥቦች ስለሆኑ ማስጠበቅ ያስፈልጋል። ስለዚህ የጋራ ልማት የሆኑትን እንደገና ማየት እድል አለ ማለት ነው። የፈረሱ ትምህርት ቤቶች አሉ፣ እነዛን ወደ መጠገን፣ የተሰደዱ ወጣቶች አሉ፣ ተመልሰው ልማት እንዲሰሩ እንደገና ማድረግ፣ ተቋማትን በጋራ መገንባት፣ እንደገና አዲስ ሰገን ከተማን የምታብብ የምትለመልም ሰገን ከተማን በጋራ መፍጠር ያስፈልጋል። በዚህ ውስጥ ሴቶች፣ ሽማግሌዎችና ወጣቶች በሰፊው የሚሳተፉበት የሚኖሩባት ሁላችንም ናፍቀን የምንመጣባት ከተማ ማድረግ ከሁላችንም ይጠበቃል።
የጋራ ሀብታችን ነው። ሰላም እንዲሁ በነፃ የሚሰጥ ከፈጣሪ የተቸረ ሰላም ነው። ሰላም በገንዘብ አይገዛም። ስለሆነም እንዲሁ በስጦታ የተሰጠንን ሰላም ዝም ብሎ የሚገኝ ሳይሆን በጋራ የሚገነባ የህይወት መሰረት ያለው ነው። እርቅ ደግሞ ያለፈውን ቃል አክሞ ያለፈውን ቁስል አክሞ የነገውን መንገድ የሚያበራ ታላቅ ድልድይ ነው። የነገውን መንገድ የሚያበራ ታላቅ ድልድይ ነው። ቁስልን ይዞ መጓዝ ሸክሙ ለሁላችን ይከብዳል። ይህም እየከበደ እንደነበረ ይታወቃል። በበረወለደና ምንም በማይገባ ሁኔታ በጥቃቅን ልዩነቶች ምክንያት የተፈጠረ መንገዶች ህዝባችንን በአግባቡ ተረድቶ የጥላቻና የቂም መንገድ መጨረሻው ባዶነት መሆኑን አውቀው እርቅ አስፈላጊ መሆኑን ከታች ከስር መሰረቱ እየተናበቡ የእርቅ ኮሚቴ ተዋቅረው የወረዳ አመራሩ፣ ሚሊሻው፣ ፖሊሱ፣ የዞን አመራር፣ የክልል አመራር ዋጋ የተከፈለበት በመሆኑ ይህን በታላቅ አክብሮት በታላቅ ትህትና በአግባቡ በመያዝ ዛሬ እርቀ ሰላም ስናደርግ በዋጋ የተከፈለ መሆኑ የእያንዳንዳችን ዋጋ የተከፈለበት አሻራ የተጣለበት መሆኑን መገንዘብ ማወቅ ያስፈልጋል። እርቅ ማለት ታሪክን መካድ ወይም የደረሰውን በደል ማቃለል አይደለም። እርቅ ማለት ልጅነታችንን የነገ ተስፋችንን ለማዳን ሲባል ቂምን በይቅርታ መተካት ማለት ነው። በታላቁ መጽሐፍ ሐዋርያ ጳውሎስ ሲናገር የኋላዬን እየረሳሁ የፊቱን ለመያዝ እጅን ይዘረጋለሁ እንደሚል ፊት የነበሩ በሂደታችን በልዩነታችን ውስጥ የተፈጠሩ ቂሞችን፣ ቁርሾችን በመተው በይቅርታ መተካት ይቅር ባይነት ልብ ማስፈን ማለት ነው። ይህን በደንብ መያዝና ለቀጣይ ትውልድ የተሻለች ቀበሌ፣ የተሻለች መንደር፣ የተሻለች ጎጥ፣ የተሻለች ወረዳ፣ የተሻለች ዞን፣ የተሻለች ክልል እንዲሆን በጋራ በፍቅር ተባብረን ተጋግዘን ለሚመጣው ለልጅ ልጆቻችን መልካም ነገር አስቀምጠን መሄድ ያስፈልጋል። በኮንሶ ውስጥ የሚፈጠሩ ችግሮች በኮንሶውያን አባቶች፣ በኮንሶውያን ሃይማኖት አባቶች፣ በኮንሶውያን ወጣቶች፣ በኮንሶውያን አረጋውያን ቁጭ ብለው ተነጋግረው ችግሮችን መፍታት እንደሚቻል ያረጋገጠ መድረክ ነው። አይታችሁ እንደሆነ ባለፉት የፕሪቶሪያ ስምምነት ከዚህ በፊት ቢሆን አውሮፓ ገብተው አሜሪካ ገብተውበት በራሳቸው ፍላጎት ነበር ወደ ስምምነት ሊያመጣ የሚችሉት። ኢትዮጵያ ግን የጸና አቋሟ የራሷን ችግር የአፍሪካን ችግር በአፍሪካውያን መፍታት በሚል መሪ የኢትዮጵያ የጸና አቋም ጋር ተያይዞ የአፍሪካን ችግር በራሱ መፍታት እንደሚቻል አሳይቷል። አሁንም ይሄ የኢትዮጵያ የጸና አቋም በየአካባቢዎቻችን ያለውን ችግር ቁጭ ብለን የሀሳብ ልዩነቶቻችን በመደማመጥ መፍታት እንችላለን። አሁን ይኸው ችለንም አይተናል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ተጠቃሞች፣ ህፃናት ይህች ቀን ለእናንተ ልዩ ቀን ስለሆነች ሁላችሁ ሰላም የተጠማችሁ በድጋሚ እንኳን ደስ ያላችሁ። ሰላም ያሳጣችሁን፣ እንቅልፍ የነሳችሁ፣ በአይጥ መንገድ በቀጭን መንገድ እየመጣችሁ የተተናኮላችሁ፣ የገደላችሁ፣ ህዝባችንን ያቃጠላችሁ፣ ይህን ክፉ ስራ ለምን እንደምትሰሩ እንኳን ያልገባችሁ፣ ለተንኮላችሁ ወደር የሌለን እግዚአብሔር በአምሳሉ የፈጠረውን የሰው ልጅ ደም በከንቱ ያፈሰሳችሁ፣ ያሳዘናችሁ፣ ያቃጠላችሁ፣ ክፉ የሰራችሁ ለእናንተ ፈጣሪ ልብ ይስጣችሁ። ድጋሚ ወደዚህ አይነት ነገር እንዳትገቡ
ልመክራችሁ እወዳለሁ። ሰላም በዋጋ በቀላል ዋጋ የሚገኝ ነገር አይደለም። የጠፋ ዕለት ሁሉንም ሰው የሚያሳስብ፣ ሰላም በሆነ ጊዜ ግን ብዙ ሰው ልብ የማይለው፣ ፈጣሪም ለሰው ልጆች ከተመኛቸው ነገሮች ሁሉ ሰላምን የሚያክል ተወዳዳሪ የሌለው ነገር ቢኖር ሰላም ነው። ሰላም ካለ ሁሉ ነገር አለ። ሰላም ከሌለ ሁሉም ነገር የለም። የሚበጠብጡ ሰዎች ይሄን የማያውቁ ናቸው። ከሰላም በላይ ያለው ነገር እናመጣለን ብለው ለጥፋት የተሰለፉ ሰዎች ከሰላም ብልጫ ያለው ነገር የሌለ መሆኑን ቢያውቁ ኖሮ፣ ስሜት ቢገፋቸው፣ ገንዘብ ቢያምራቸው፣ ክፉ አመል ቢጠናወታቸው እንኳን በሰላም ላይ መጨከን አልነበረባቸውም። በዚህ አካባቢ የተካሄዱ ጥፋቶችን ሁሉ ለረጅም ጊዜ ተከታትዬ ያውቃለሁ። የሚያምርብን ይሄ ነው። ይሄ ከተማ ሰው አልባ ሆኖ ከሁለት ሶስት ጊዜ በላይ መጥቻለሁ። ይሄ ሁሉ ህዝብ የት እንደገባ እስኪ ቀን ድረስ መጸዳጃ ቤት ውስጥ ተጨንቆ 3 ቀን የቆየ የተራበ ሰው አውጥቼ ያውቃለሁ። ይሄን ክፉ የሰሩ ሰዎች ፍላጎታቸው ምንም ሊሆን ይችላል፣ ጥያቄያቸው ምንም ሊሆን ይችላል። የሰው ልጅ ግን ከማሰቃየት አይበልጥም። የሚጠይቁት ነገር አንድም ቀን ገብቶኝ አያውቅም። አንድም ቀን ተረድቼው አላውቅም። ግን የሚጠይቁት ነገር ምንም ቢሆን የሰው ነፍስ በማስጨነቅና በመግደል ለሰው ልጅ ጥሩ ነገር ያመጣል ብሎ የሚያስብ አካል ካለ ዲያብሎስ ብቻ ነው። በፍቅር ጥያቄ ቢኖር፣ በፍቅር ሀሳብ ቢኖር መነጋገር ይቻላል። ከዚህ ውጭ በሆነ መንገድ ጥያቄ አለን በሚል መንገድ በድፍረት የሰው ሕይወት የሚያጠፉ፣ ከተማን የሚያስጨንቁ፣ ቤት የሚያቃጥሉ፣ እናቶችን የሚያሳዝኑ ከሰይጣን ወገን የሚመደቡ እንጂ አለን የሚሉ ጥያቄ ቢመለስ እንኳን ለሰው ልጅ የሚራራ ልብ ያላቸው አይደሉም። ከዚህ በኋላ ስታወግዟቸው ለማውገዝ ብቻ ብላቸው አይደለም። ከነዚህ ሰዎች የሚገኝ ተስፋ፣ ፍቅር፣ ሰላም፣ ልማት፣ አንድነት የለም። መነሻቸው ሰይጣናዊ ስለሆነ ከዚህ አይነት መነሻ የተነሳ ሰው ጥያቄው ምንም ቢሆን ጥሩ ነገር ሊያመጣ አይችልም። ይሄን ዛሬ ለማስገንዘብ ወዳለሁ። ይሄን እድል በማግኘትም በጣም ደስተኛ ነኝ። የስራ ባልደረቦቻችን ምንም ዓላማ በሌላቸው ክፉ ነገር በማድረግ ብቻ በሚደሰቱ ሰዎች መከፈል የማይገባውን መስዋዕትነት ከፍለዋል። መስዋዕትነታቸው እንኳን የክብር ቢሆንም ለሕይወታቸው መጥፋት ምክንያት የሆኑ ሰዎች የሰይጣን ወገን መሆናቸው ሁል ጊዜ ከደቡብ ኢትዮጵያ ክልል ፖሊስ አእምሮ አይጠፋም። እነዚህ ወንድሞቻችን፣ የስራ ባልደረቦቻችን ለሰላም ሲባል የሚከፈል ዋጋ የከፈሉ ቢሆንም የእነሱን ነፍስ የቀጠፉ ሰዎች ግን ፍጹም የዚህ ህዝብ ወገን ሊሆኑ የማይችሉ ሰዎች በመሆናቸው ደግሞ እናዝናለን። ከአሁን በኋላ ኮንሶ ዓለምን በጥበብ ያስደመመ በብዙ ማይል ርቀት ያሉ ሰዎች በስሙና በታሪኩ የሚያውቁት ተፈጥሮን ቀጥቅጦ ያስከበረ የማይመች ነገር እንዲመች ያደረገ ብልሃተኛ ህዝብ፣ ታታሪ ህዝብ፣ በወዙ ብቻ የሚኖር ህዝብ ሰላሙ ሊያጣ አይገባም። ታሪክና ስሙ በእነዚህ እኩይ ተግባር በሚፈጽሙ ሰዎች ሊጎድፍ አይገባም። የዞኑ አስተዳደር፣ የወረዳ አመራሮች፣ እዚህ ያላችሁ ፖሊሶች ለነዚህ በአይጥ መንገድ ብቻ የሚመጡ ደፋር ያልሆኑ ጨለማ ብቻ የሚቀናቸው በብርሃን የማይወጡ በሌባ መንገድ እየመጡ
የሰው ሕይወት የሚቀጥፉና ጀግና ነን የሚሉ ፈሪዎች ከዚህ በኋላ እድል ሊከለክሏቸው ይገባል። የእነሱ ዘመን ሊያከትም ይገባል። የዛቀ ጠመንጃቸው ሊዘቀዘቅ ይገባል። በኮንትሮባንድ የሚገዙት ጥይት የሰውን አካልና ገላ ከመደብደብ ሊቆጠብ ይገባል። ይሄ መቆም አለበት። በመጨረሻ ማስተላለፍ የሚፈልገው መልእክት በኢትዮጵያ ሕገ መንግስት ኃይል የመጠቀም ስልጣን ያለው የኢትዮጵያ መንግስት ብቻ ነው። ኃይል ለመጠቀም ስልጣን የተሰጠው መንግስት ብቻ ነው። ኃይል ለመጠቀም የተሰጠውን ስልጣን ተጠቅሞ መንግስት ከሀገር መከላከያ ሰራዊት ጀምሮ በይፋ ጠመንጃ ታጥቀው የህዝቡን ሰላምና ደህንነት ለማስጠበቅ ኃይል እንዲጠቀሙ ስልጣን አስተላልፈው ሰጥቷቸዋል። ከነዚህ በህግ መንገድ ከታጠቁ የመንግስት አካላት ውጪ ያልተፈቀደላቸው ምንም የህግ መሰረት የሌላቸው ጠመንጃ ገዝተው በቡድን ተደራጅተው ጨለማን ተገን በማድረግ የህዝባችን ሰላም የሚነሱ አካላት አደብ ሊገዙ ይገባል። ትክክለኛና ጤናማ የሆነ ሰው ሁሉ ለሰላም ሲባል መንበርከክ አለበት። ለሰላም ሲባል ማጎንበስ አለበት። ከዚያ በኋላ ደግሞ ከሰላም የሚገኘው ክብር ተቋዳሽ ነው የሚሆነው። ዛሬ በሰገን አካባቢ ያየሁትን የዚህ አይነት ድባብ በጋርዱላ ዞን በአይበና ቀበሌ ለማየት እናፍቃለሁ። አቶ ለማን በጣም አከብራቸዋለሁ። ዛሬ በዚህ ጉባኤ ፊት እኚህን ታላቅ የሰላም ሰው በግል ያነጋግሬያቸው አውቃለሁ። እግዚአብሔር ለሰው ልጅ ልቦና ሲሰጥ ብስለት ሲሰጥ ሞቼ ያስታርቃለሁ ብለው መዓት ዛቻ እየተጋፈጡ ለዚህ አካባቢ ሰላም ከኛ በላይ ሰርተዋል። ስለዚህ ዛሬ በዚህ መድረክ ክቡራትና ክቡራን የኮንሶ ሕዝብ በዓለም አቀፍ ደረጃ ከሚታወቅባቸው እንቁ እሴቶች መካከል አንዱ ባህላዊ የእርቅ ስርዓት መሆኑን ይታወቃል። ይህ ስርዓት አባቶቻችን ዘመናዊ የዳኝነት ስርዓት ባልነበረባቸው ዘመናት ሁሉ ወንድም ከወንድም ጋር ሲጋጭ፣ ጎረቤት በወንድሞች መካከል ግጭት ሲፈጠር ቀርቦ በመገኘት ፈዋሽ መፍትሄዎችን ሲሰጡ ቆይተዋል። አሁንም እየሰጡት ነው። የዛሬው የእርቀ ሰላም ኮንፈረንስ ከወትሮው በጣም ለየት የሚያደርገው ደግሞ ሀገር እየመከረች ነው። ትላንትም ስትተግል ከርማለች። ሀገራዊ ጉዳዮች፣ ሀገራዊ መፍትሄዎችና ዘላቂ ሀገር ግንባታ ስራዎች እየተሰራ ባለበት በመሆኑ ከወትሮ እጅግ በጣም ለየት ያደርገዋል። ስለሆነም በቀጠናችን ሰላም እንዲጸና ለማድረግ ውይይት፣ እርቅ ወሳኝ ነው። በመሆኑም እንደውም ኮንሶ በዚህ ስነ ስርዓት ከሰው ልጅ ብቻ ጋር ሳይሆን ታርቆ የኖረው ለኑሮ የማይመች የተፈጥሮ የመሬት አቀማመጥ የጋራ ጥበብ ተቻችሎ ተቀራርቦና ተስማምቶ የሚኖር ታላቅና ታታሪ ሕዝብ ነው። ሆኖም ግን ከዚህ እንቁ በዓለም ተወዳዳሪ የሌለው ባህላዊ ስነ ስርዓት ባፈነገጠ ሁኔታ በጸረ ሰላም ኃይሎች በተፈበረከው ወሬዎችና አሉባልታዎች መነሻ በዞናችን እጅግ በጣም ብርታማና ኩሩ ታታሪ የሆነው ህዝብን ለችግር ዳርገው ረጅም ጊዜ የዘለቀው የጸጥታ ችግር በርካታ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እና ሰብአዊ ውድመቶችን ቀውስ አስከትሏል። በወረዳው የነበረው የጸጥታ ችግር የአካባቢው ልማት ወደኋላ ከማስቀረት በላይ የህዝቡን ሰላምና ደህንነት በእጅጉ ጎድቶ የነበረ ሲሆን ቁርጠኛ አመራራችን በወሰደው እልህ አስጨራሽ ትግልና ሁሉንም ለሰላም ዘብ የቆመው የጸጥታ አካላትና ህዝባችን ብርቱ የሰላም ፍላጎት ችግሩ በውይይት በእርቅ ሰላም ለመፍታት ሰፊ ጥረት ተደርጓል። ውጤትም ተገኝቶበታል። የዛሬ ድልም የዚህ ውጤት ነውና ዳግም እንኳን ለዚህ በቃችሁ። ከዛሬ ጀምሮ የአካባቢው ሰላም የበለጠ እንዲያብብ
ፍሬ እንዲያፈራ እጅ ለእጅ ተያይዘን በይቅርታ መሻገር ይጠበቅብናል። ኮሽ የሚል ነገር ካለ ፈጥኖ ደርሶ ማረም ያስፈልጋል ማለት ነው። ተከበራችሁ የፌደራል፣ የክልል፣ የዞን፣ የወረዳ፣ የቀበሌ አመራሮችና መላው ህዝባችን፣ የተከበራችሁ የጸጥታ መዋቅር እና አባላት፣ በአካባቢው አንጻራዊ ሰላም እንዲሰፍን ህዝቡ በሙሉ አቅሙ ወደ ልማት ተመልሶ ምርትና ምርታማነት እንዲያሳድግ ለከፈላችሁት ከፍተኛ መስዋዕትነት በራሴና በኮንሶ ህዝብና መንግስት ስም ላቅ ያለ ምስጋና እንዳቀርብላችሁ ይፈቀድልኝ። በመጨረሻም የተጀመረው ሰላም እንዲጸና አመራራችን በየደረጃው በህዝብ የሚነሱ የልማት የመልካም አስተዳደርና የህዝብ ለህዝብ ግንኙነት ስራዎችን ማጠናከር አለበት። የጸጥታ ፍትህ መዋቅሩ ደግሞ የህዝቡን የጸረ ሰላም ኃይሎች በህዝብ ትብብር በማጋለጥ የህግ በላይነትን በማረጋገጥ የህዝቡን የወገንተኝነት የበለጠ በማጉላት አለባቸው። የወረዳ ህዝብ ደግሞ አካባቢው ለልማት ለምርትና ምርታማነት ምቹ በመሆኑ ሙሉ ሀሳቡ ወደ ልማት በመመለስ በጸጥታ መድረስ ምክንያት የባከነው ጊዜ ማካካስ፣ የአካባቢው ልማት ከሌሎች አካባቢዎች ጋር ተወዳዳሪ ማድረግ አለባቸው። አጎራባች ዞኖች ትልቅ መልእክት አለኝ ለእናንተ። ከዚህ ቀደም ችግር ሲፈጥሩ የነበረ ጸብ የሚጭሩ ብቻ ሳይሆን አካባቢውን አውድሞ ለጥፋት ያጋለጡ አካላት መደበቂያ ሳንሆን አጋልጠን በጋራ ለማደግና ለመኖር ተሳስረን ተጋምደን አብረን መኖር አለብን። በመቀጠል ይህን ታሪክ የቀየሩ ዛሬ በዚህ አደባባይ እንድንገናኝ ደምቀን እንድንገኝ ታሪክ የቀየሩ የእርቅ እንዲመጣ ሲሰሩ የከረሙ ሽማግሌዎች በተለይም በአቶ ለማ አለሙና በአቶ ለማ አለሙ የሚመራው የእርቅ ኮሚቴ በተሳታፊው ህዝብ በጣም ብታመሰግኗቸው ደስ ይላል። እናንተ የጸጥታ መዋቅር እዚህ ያላችሁ የፌደራል የአድማ ብተና ሚሊሻ ቅድም ትርኢት ያሳያችሁትና መደበኛ ፖሊስ ዋጋ ከፍላችኋል። ህይወታችሁ በርካቶች ከእናንተ ተለይተው ተሰውተዋል በጽንፈኛው ኃይል። ከዚህ በኋላ ተግታችሁ አንድ ሆናችሁ ይህን የተጀመረውን ሰላም ማጽናት ይጠበቅባቸዋል። ለተሰዉት አካላትም አሁን ላላችሁም ክብር ይገባቸዋልና አንድ አመስግኗቸው። ክቡራትና ክቡራን፣ የአያቶቻችንና የአባቶቻችን የፍቅር፣ የመተሳሰብ፣ የመተጋገዝ፣ የመቻቻል፣ የመጠባበል ታሪክ የቀለበሰው አዲሱ ትውልድ የፈጠረው የነጠላ ትርክት አደጋ ነው። የነጠላ ትርክት አደገኝነት የወል ትርክትን አፍርሶ በቦታው የተዛባ ትርክትን ይገነባል። የታሪክ መዛባት የአእምሮ ቁስለኛ ያደርጋል። አእምሮ ከታመመ አስተሳሰብ ይታመማል። ከዛ አውዳሚ ተግባር ይገለጣል። የወል ትርክት ከፈረሰ፣ ነጠላ ትርክት ቦታውን ከተቆጣጠረ መጀመሪያ የነበረው ታሪክ ይሰረዛል። የጥፋት ታሪክ ይመዘገባል። በዚህ ሂደት ውስጥ የገባ ትውልድ ሌላውን ብቻ ሳይሆን ራሱንም ያፈርሳል። ክቡራትና ክቡራን፣ ህዝባችን በፍቅር በአንድነትና በመቻቻል የመኖር የመልማትና የማደግ ታሪክ ያለ ሆኖ ነገር ግን በአካባቢው በተገነባው ነጠላ ትርክት መነሻ ታሪኩ ታቅፎ ላለፉት 6 ዓመታት ገደማ በውስብስብ ግጭት ውስጥ ኖሯል። በዚህ ግጭት ውስጥ ዋና ተዋናይ የነበረው ለድጋፍ ከሌላ አካባቢ ከሚመጣው ውጭ ጉዳት አደራሹ ራሱ የተጎዳውም ራሱ በመሆኑ ሁነት እጅግ በጣም አሳዛኝ ነበር። ሆኖም ህዝብ ነውና ከጥፋት ጎዳና መመለስና የህይወት መንገድ እንዲከተሉ ማድረግ ከምንም በላይ ትኩረት የሚሰጠው ጉዳይ ነው። ክቡራትና ክቡራን፣ ይህ መጠነ ሰፊ ጉዳት ያስከተለው ግጭት እንዲቆምና ህዝቡ ወደ መደበኛ ህይወቱ እንዲመለስ ወረዳውን ከመሩት አካላት በዚህ ላይ ያልሰራ መሪ አልነበረም። በህዝባችን መካከል የተፈጠረው የጥል ግድግዳ እንዲፈርስ፣ መጠራጠሮች በከፍተኛ ሁኔታ እንዲቀንሱ፣ ህዝቡ በፍቅርና በይቅርታ እንዲተሳሰር፣ በአጠቃላይ የህዝባችን ሰላም እንዲረጋገጥ ከመነሻ እስከ ዛሬ ድረስ ዋጋ የከፈሉ አካላት ብዙ ነበሩ። እንደሚታወቀው የተፈረሰውን ሰላም መገንባት የአንድ ጀንበር ስራ ባለመሆኑ
ከመነሻ ጀምሮ ወረዳውን የመሩ አካላት የበኩላቸውን መሰረት እየጣሉ ስለመጡ የዞን ብሎም የክልል አመራሮችም የሰላሙን ስራ በቅንጅት ስለመሩ እንዲያመሰግናቸው ይፈቀድልን። ሰላም ኮሚቴ ያከናወናቸው ተግባራት ባጭር እንደሚከተለው ይሆናል። የሰገን ዙሪያ ወረዳ የቀድሞ ሰገን አካባቢ ህዝቦች በመፍረሱ ምክንያት ህዝባችን በሁለት ጎራ ተካፍለው ከፍተኛ ጉዳት አንዱ በአንዱ ላይ ከ2011 እስከ 2016 ዓመት ሲያደርስ ቆይተዋል። ይህም ህዝባችንን ለስደት፣ ለመከራ፣ ለሞት ሲያደርስ መቆየቱ ይታወሳል። በመሆኑም በወቅቱ የዞኑ ዋና አስተዳዳሪ የነበሩ ክቡር ኢንጂነር ፍሬዘር ኮርባይዶ አማካኝነት በየቀበሌው 3 አስታራቂ ሽማግሌ ከ13ቱ ቀበሌ 39 አባላትን የያዘ አስታራቂ ሽማግሌዎች ከወረዳው የተወሰነው የህዝብ ወደ ቦታው እንድንመልስ አደራ ተሰጥቶን ወደ ስራ ገብተናል። ይህ ከመጀመሪያው የሚለየው ምንድነው? የመጀመሪያው ስር ነቀል እርቅ አልተደረገም። ብዙ ጊዜ ከ4-5 ጊዜ በላይ እርቆች ሲደረጉ ቆይተዋል። ይህ እርቅ ከላይ ይህ እርቅ ሲደረግ ስለነበረ እርቁ ዘለቄታዊ እርቅ እንዳይሆን ከፍተኛ እንቅፋት መፍጠሩን በእኛ በሰላም በጀመርነው ጊዜ ያየነው ጉዳይ ነው። በዚህ መሰረት በእርስ በርስ የተጋጩት ግለሰቦች በማቀራረብ ጎጂው ተጎጂው ካለው እንዲያካፍል ከሌለው ይቅር እንዲባባሉ አድርገናል። የተፈተነውም ህዝባችን ወደ ቀያቸው እንዲመለሱና የዞንና የወረዳ መዋቅሮች በመልሶ ማቋቋም እንዲደግፉ ተደርጓል። ከዚህ በፊት በተፈጠረው ጸጥታ ችግር ምክንያት የታጠቁ ግለሰቦች በሰላም ኮሚቴ አማካኝነት መሳሪያቸውን ለቀበሌ እንዲያስረክቡ ከህዝቡ ጋርም በሰላም እንዲኖሩ እየተደረገ ይገኛል። ይሄ ቀበሌቱ በፊት ከላይ ነበር። አሁን በየቀበሌው በግልም የቡድንም የግልም የህዝቡ መሳሪያ የሆነውን እያስፈታን ባለበት ቦታ መልሰናል ማለት ነው። ይሄ ቀበሌቱ የተለየ አቅጣጫ መሆኑን ልናበስር እንፈልጋለን። በእርቁ ሰላም ሂደት ውስጥ ህዝባችን ስናገናኝ ምንድነው እንደዚህ ያደረገን በማለት በሚያሳዝን መልኩ እየተላቀሱ ፍቅር ለፍቅር ሲተቃቀፉ ይታያሉ። ከዚህ በፊት ይህ አካባቢ ያለው ህዝብ የሚታወቀው በዓመት 2 ጊዜ በማምረት ከደቡብ ክልል አልፎ በመካከለኛው ሀገራችን ህዝብ የሚመግብ ትርፍ አምራች ገበሬ መሆኑ እንጂ እርስ በርስ ሲጋጭ በዕድሜያችን አይተን አናውቅም ነበር። ይህ የአምራች ህዝብ ለሌላው የሚተርፈው በአካባቢው ላይ በተፈጠረው የጸጥታ ችግር ምክንያት ከመንግስት እርዳታ መፈለጉ እጅግ በጣም አሳዛኝ መሆኑ ህዝባችን ስለተረዳ ዳግም ወደ ግጭት ላለመግባት በእኛ በአባቶች ፊት ቃል ገብተዋል። ዳግም ወደ ግጭት ላለመግባት በእኛ በአባቶች ፊት ቃል መግባታቸውን እናረጋግጣለን። ስለዚህ የዞንና የክልል መንግስት አመራሮች እስካሁን ተፈናቅለው ወደ ቀያቸው ተመልሰው በሸራ ስር ያሉ ወገኖችን መጠነኛ ቆርቆሮ ቢያገኙም ለሁሉም አባወራ ያልተዳረሰ ስለሆነ ብትደገፍ እያል በትህትና እንጠይቃለን። እንደማታሳፍሩንም እንተማመናለን። ከእርቁ የተገኙ ውጤቶች በዚህ አካባቢ እንደሚታወቀው የመንግስት መዋቅር ቀርቶ ህዝብ ከተማ ላይ እንደማይንቀሳቀስ ይታወቃል። ይህ ከ5 እስከ 6 ዓመት የቆየ የጸጥታ ችግር እንዳለ ክልሉም ያውቃል። በደቡብ ክልል ውስጥ እንደ ጸጥታ ችግር እንደኛ አካባቢ ያለ ችግር የለም። በመሆኑም የመንግስት መዋቅሮች ከሌሎች ወረዳዎች የተሻለ እንቅስቃሴ ላይ ይገኛሉ። የፖሊስ መዋቅር ህግ የማስከበር ስራውን ጀምረዋል። ህዝብ ለህዝብ ግንኙነት ያለመሸማቀቅ አንዱ ወደ አንዱ ቀበሌ በመዘዋወር ላይ ይገኛል። ሰው ገበያ ውሎ በሰላም ይገባል። ማንኛውም ማህበራዊ እንቅስቃሴ እየተደረገ ይገኛል። ሰገን ከተማ የወረዳችን ማዕከል የሰላም ተምሳሌት ሆናለች። በመሆኑ በባለፈው ምርጫ በወረዳችን በሰላማዊ መንገድ ተጠናቋል። ህዝባችንም ይህንን በመረዳት የገዢውን ፓርቲ በአብላጫ ድምፅ በመደገፍ ማሸነፉ እንኳን ደስ አላችሁ። ይህ የሰላማችን ውጤት መሆኑን ልናበስር እንፈልጋለን። በመሆኑም ስር ነቀል እርቃችን ማድረጋችን የሰገን ዙሪያ ወረዳ የሰላም ኮሚቴ ያረጋግጣል። ይሁን እንጂ
በግል ጥቂቶች ዘረፋ የለመዱ የግል ጥቅም ፈላጊዎች አልጠፉምና ህዝቡ በቅርበት እንዲከታተል አስተምረናል፣ አስጠንቅቀናልን። ይህንን እንድታውቁ ነው። ሁሉም ሰላም ፈላጊ አይደለም። ጥቂት በዚህ በግጭት ምክንያት ሀብት ያከበቱ ዘረፋን የለመዱ አርሶ አደርና ህዝቡን እያፈናቀሉ ጥቅማቸውን የሚያስከብሩ ሰዎች እንደነበሩ ይታወቃል። ይህንን ህዝቡ በንቃት እንዲጠብቅ አሁንም አደራ እላለሁ። እኛ የሰገን ዙሪያ ወረዳ ህዝባችን አንድ አድርገን በሰላማችን ላይ የሚመጣ ነገር ከመንግስት ጎን ሆነን ለመከላከልም ሆነ ለማጥፋት ቃል እንገባለን። ከዚህ በፊት የእኛ ወረዳ ከዚህ በፊት የሰገን ዙሪያ ወረዳ ለረጅም ጊዜ መርቼ ቆይቻለሁ። አሁን ባረጅም ለረጅም ጊዜ መርቻለሁ። የኔ ጓደኞች አሁን እዚህ ሲመጡ በጣም ደስ ብሎኛል። ስለዚህ ይህ ህዝብ እንደ ሰንሰለት የተያያዘ ህዝብ ነው። አንዱ ሲነካ ሌላው ቆሞ የማያይ ህዝብ ስለነበረ ነበር። ይህን በአንዳንድ ሁኔታዎች ተከፋፍሎ ለግጭት የተደረገ ነው። ከዚህ በኋላ ግን እኛ የወረዳችን ህዝብ ማወቅ የሚገባን የምነካን ካለ አንድ ሆነን ለመከላከልና ውስጣችን የሚገኘውን አረም ለማጥፋት ቃል እንገባለን። ይለውናል። ጥላቻን የሚያፈርሰው ፍቅር ይገነባል፣ የተሰበረው ልብ ፍቅር ያድሳል። አኔቱማ ቦዲን ያላላይ ሂግኔ ሰታታ እብዴ ያላላን ኢሃራ ይሰጥ የጠመንጃ ድምፅ ሲጠፋ የህፃናት ሳቅ እንደ ወንዝ ይፈሳል። ኦቶነሳ አጋሳ አታጊቲ አጥይታ አይፈንዬ ሄላ ሐሰኔ አታክማ አቀራይተምን ቁርጥን እጅ ለእጅ ሲገናኝ ልብ ከልብ ሲቀራረብ ሀገር በአንድነት ትበራለች። ኦቶን ሀርጎን ሚናየዲያ ሰዳተጋ በዲሃታዬ ሀገሬታ አዳጊት ፊት ኢትዮጵያ ተኩንደን ቻባኔ ኮኮናል። ሰላም የዛሬ ብቻ ሳይሆን የነገ የትውልድ በተስፋ የማኖር ሀብት ነው። ነገይታ አወፈተን ግደሚማዬ አኸልታ አመዴንቱ አይጡባ ተሰንጨበጭስንቱ ቲያንዳ ሲባ እንግዲህ ሁላችሁም ሰላምን እንስራ። ሰዲመላ ቢሰንደዬ ነገይታ አይዲና ፍቅርን እንስበክ። ያላላ ሰበቀ ነገቶሪና ኢትዮጵያ ለዘላለም በሰላም ትለምልም። ቢታን ኢትዮጵያ ተከበረበረት ነገይታ አቂላውና